እጅ ላይ ዲያስፖራ ሆነን ትግሉ አማራነት ያዋጣል ብለን ግፋ በል ያልነው ሁሉ ተጠያቂዎች ስለሆነ በደሙ ተጠያቂዎች ስለሆነ ይሄ ትግል የዲሞክራሲ የፓርቲ ትግል አይደለም። ስትሸነፍ ፓርቲ የተሸነፈ ብለህ የምታዝንበት ትግል አይደለም። ይሄ ትግል ወንድምህ የምታውቀው ሰው ተጨፍጭፎ ተገሎ ፍኖተ ሰላም ጭፍጨፋ በየቤቱ ግድያ፣ የባህር ዳር ጭፍጨፋ በየቤቱ ግድያ፣ ወጣቶች እንደኔና እንደናንተ የመኖር ተስፋ ያላቸው ሰዎች በሁለት ወር ውስጥ በርካቶችን ያጣንበት ትግል። ምናልባት ነገ ስልክ ደውላችሁ ቀያችሁ መርዶ ስትሰሙ አሁን የማወራው ነገር ሊገባችሁ ይችላል። ምናልባት በጣም የምትወዱት ጎረቤትህ መከላከያ መጥቶ ጭንቅላቱን ፈረከሰው፣ እሱማ እናትየው ሚረዳት አታ አይኗ እስኪፈርቅ እያለቀሰች ነው ሲባል ያኔ ሊገባችሁ ይችላል። ኦኬ አሁን የተያዘው ምንድን ነው? አማሮች ይጥፉ፣ የከፋቸው ሞልቃቃ የጉራጌን ህዝብ የማይወክሉ ፕላትፎርሙ ላይ በብልግና የሚታወቁ የኦሮሞን ህዝብ እንደ ህዝብ ያንጓጠጡ እነቹቹ አማራ ሸለመጥማጥ ህዝብ እድል ተጠቅመ ብቻህን መታገል የማትችለውን ወልቃይት ታዝለህ በመከላከያ እንድትገባ አንፈቅድልህም ብሎ አቋም የያዘ ግለሰብን ለማትረፍ የሚሰሩ ነሳሚ የሚባሉ ሰዎች በስም ትግላችንን ጠልፈውታል። አይ ቲንክ 6 ዓመት ምናምን ከአማራ ማህበራት ምስረታ ጀምሮ በአብን ትግል ምናምን የታገልንበትን አስረክበን ሄደናል ለጉራጌዎች። አሁን ቀጥሉ። ስለ ዩሪ አንድ ሰው እንዲያወራ አልፈልግም። አማራው የራሱን ቤሰን ይማራል። አይ ቲንክ ስለሺ አንዴ ሊዲያ በጣም ብዙ አስጠብቂያታለሁ። እሺ ሶሪ በጣም ዩሪ በጣም አም ቬሪ ሳድ ግን አወራሃለሁ በውስጥ አሁን እዚህ ጋር ብዙ ማለት አልፈልግም። አንድ ነገር ማለት የምፈልገው ያው አሁን ሰሞኑን በተነሳው ርዕስ ላይ ዩሪ ሲያነሳቸው የነበሩትን ነገሮች በደንብ ስራዬ ብዬ ጊዜ ወስጄ ቁጭ ብዬ ስከታተላቸው ነበሩ እና እንደ አንድ አማራ የአማራ ህዝብ በደል ገብቶኛል እንደሚል ሰው ከነቹቹ ጉዳይ ጋር ተነስቶ በመጣው ጉዳይ ላይ ከዩሪ ጋር የማያስቆም ምንም ምክንያት አላገኘሁም እኔ በግሌ ማለት ነው። አንድ ነገር ዲፋይን በደንብ መደረግ አለበት። ኢትዮጵያኒስት ሙቭመንትን አንፈልግም ምናምን ሲባል እንትን ያስመስላል የሆነ ሀገሪቷን የመጥላት ምናምን፣ እንደዛ አይደለም። ኢትዮጵያኒስት ሙቭመንት የምንላቸው የምንፈራቸው የምንጸየፋቸው ማን ናቸው? ምን አይነት ሙቭመንት ነው? እና ኢትዮጵያኒስት ሙቭመንትን የሚከተሉ ሰዎች ሲታዩ ለኢትዮጵያም ለአማራም ቀና ይመስላሉ። ባንዲራ ይዛሉ፣ ሰላማዊ ሰልፍ ይወጣሉ፣ ሀገራዊ ዘፈኖችን ይዘፍናሉ፣ ስለ ኢትዮጵያ በጣም ያወራሉ። የፖለቲካ አጀንዳቸው ከአማራ አንጻር ሲመዘን ግን የዘር ብሔርተኞች አማራን የሚጠሉ የዘር ብሔርተኞች ከሚያራምዱት አመለካከት የራቅ አይደለም። ኦልሞስት ተመሳሳይ ነው። አማራ በዳይ ነው፣ ሲጨቁን የኖረ ነው፣ ሲገፋ የኖረ ነው። ስለዚህ በተራው መገፋት አለበት ብለው የሚያምኑ ናቸው። ለዛ ነው አማራውን ደግሞ ያለበትን ዊክነስ ተጠቅመው ማለት ነው። አማራው በጣም ሀገር መውደዱን ባንዲራ መውደዱን ለሀገሩ ያለውን ቀናይነትና ሀገረ መንግስትን እንደሚያከብር ስለሚያውቁ ይህንን ዊክነስ እንደ ዊክነስ ወስደው ይህን ተጠቅመው አማራውን በራሱ ላይ ያሰልፉታል። ዳስ ደ ፕሮብለም። ስለዚህ በቀላሉ በአማራ ስትራግል ውስጥ በአማራ አደረጃጀት ውስጥ ራሳቸውን ለማቀላቀል ይቀላቸዋል። ለዛ ነው የምንፈራቸው፣ ለዛ ነው የምንሸሻቸው። ኢትዮጵያን እናስቀጥላታለን ሲሉ ከኢትዮጵያ መቀጠል ጋር አይደለም ችግራችን። ኢትዮጵያ መቀጠል ካለባት የአማራ ስትራግል የአማራ እንቅስቃሴ ወይም የአማራ ህዝብ ከዛ ችግር የለበትም። እንዴት ነው የምትቀጥለው የሚለው ላይ ግን ጥያቄ ማንሳት ጀምሯል። ይሄ በአማራ የትግል ስትራግል ውስጥ ያልተለመደ ነገር ነው። ማለት አማራ እንደ አማራ ተደራጅቶ ባይመጣም በኢትዮጵያ ስትራግሎች በነበሩት የትግል እንቅስቃሴዎች ውስጥ ሁሉ ሲሳተፍ የነበረ ህዝብ ነው። እንደ ህዝብም እንደ ግለሰብ እንደ ኢሊትም። ግን መዳረሻውንና ቀጥሎ የኔ ትርፍ ምንድን ነው ብሎ መጠየቅ ለአማራ ያልተለመደ ነገር ነው። አስደንጋጭ ነው። ይህንን ሁሉ ውርክብ ያመጣው ስትቀጥል እንዴት ትሆናለች የሚለው የዩሪ ሀሳብ ይመስለኛል። ስትቀጥል ሀገሪቷ ስትቀጥል አማራን አክብራ አማራ የሚገባውን የስልጣን ድርሻ ሰጣ
አማራ እንደ ሰው ተንቀሳቅሶ በሁሉም ስፍራ መስራት ችሎ የስልጣን ባለቤት ሆኖ የሀገሩን ባለቤት ሆኖ መኖር የሚችልባት ሀገር እስከሆነች ድረስ የሚለው ሀሳብ ይመስለኛል። ይሄንን ደግሞ ኢትዮጵያኒስት ነን የሚሉት ሙቭመንቶች አይደግፉትም። አሁን የአማራ ትግል ያለበት እድገት ትንሽ ይኮተኩሳል ለነሱ ላላቸው አቋም። አማራ ያለው ትግል አሁን አንደኛ ለራሱ ኮዝ በራሱ ህዝብ ተነስቷል። የራሱን ኮዝ ይዞ this አዲስ ነገር ነው። ስትሮንግ ቦልድ ሆኖ መምጣት ጀምሯል። ሌላው ከዚህ ከመሽኮርመም ፖለቲካ ተዋልደናል፣ ተጋብተናል፣ እንደዚህ ብለናል ምናምን ከሚሉ አማራዊ ይሉንታ መላቀቁ መፋታቱ እና አሁን እዚህ ጋር ቁጭ ብለን ከእንትና ጋር ምናምን በጣም ጥሩ ነው። ፖለቲካ መሰራት አለበት። እኔም በጣም አምናለሁ። ስፔሻሊ ጠላትነት ቤዚክሊ በዋናው መሰረታዊ በሆነው የአማራ ጉዳይ ላይ ልዩነት ከሌለን ህዝቦች ወይም አደረጃጀቶች ጋር የሚያጣላን ጉዳይ አይኖርም፣ ምክንያትም አይኖረንም። ነገር ግን እስካሁን ስንሽኮረመም ይሉንታ ስንያዝበት ከነበረው ተዋልደናል፣ ተጋብተናል፣ ይወዱናል፣ ያፈቅሩናል ከሚል ይሉንታ መላቀቅ አለበት። ትወደኛለህ፣ ታፈቅረኛለህ፣ ግን ነገ ስንሻገር በልኬ ስልጣን እንዲሰጠኝ ትፈልጋለህ ወይ? ነገ ኢትዮጵያ እንዳትፈርስ ስትል አማራን የምትገለዋን ኢትዮጵያን ቀብረህ አማራ የሚኖርባትን ኢትዮጵያ መገንባት ትፈልጋለህ ወይ ብለህ ስጠይቀው የማይመቸው ከሆነ ያንን ኢትዮጵያኒዝም ነው እኛ የምንጠላው። እና አሁን ያለው የአማራ አደረጃጀት መሬት ላይ የሚሆን ሶሻል ሚዲያም ላይ ነርዩሪ እየተናገሩ ያሉት ከዚህ የተለየ ሀሳብ አይደለም። እና ይሄ ኢትዮጵያዊነት የሚመቸው ያው አማራን የሚጠላ ከዘር ፖለቲከኞች የተለየ ሀሳብ የማያራምድ ነው። የአማራ ትግል መዳረሻ ደግሞ ግቡንና አላማውን ያወቀ ነው። በቃ ኢትዮጵያ የምትቀጥለው የአማራን ህይወት ኮምፕሮማይዝ እያደረገች የአማራን ልጆች እየገበረች አይሆንም። ኢትዮጵያ እንድትቀጥል እንፈልጋለን። ኢትዮጵያ ግን የምትቀጥለው በሁሉ ፍላጎት ላይ ነው የሚሆነው። የኛ ድርሻ እንደ አንድ ብሔር የራሳችንን ጉዳይ አስጠብቀን በኢትዮጵያ መቀጠል ውስጥ የራሳችንን ድርሻ የምናበረክት እንጂ ራሳችንን የምናጣ ህዝቦች አንሆንም ከዚህ በኋላ በምትቀጥለው ኢትዮጵያ ውስጥ። ይሄ ደግሞ ክሊር ቪዥን ሁሉም ሰው ሊኖረው ያስፈልጋል እና አፍራሾቹ ኦነጎችና ወያኔዎች እስከዛሬ ድረስ መዶሻ የሚባል ነገር በጣም ተደጋግሞ ያነሱታል። እነ ዩሪም እና የመዶሻ ጉዳይ ምንድን ነው? አማራ ቅድም እንደተናገርኩት ከተማሪዎች የትግል እንቅስቃሴ ጀምሮ እንደ ብሔር ተደራጅቶም ባይሆን እንደ ህዝብ እንደ ኤሊት ግን በፖለቲካ ውስጥ ጉልህ ሚና ሲጫወት የቆየ ህዝብ ነው። ለራሱ ግን አልሆነም። እንደምታውቁት ከወታደራዊ መንግስት አገዛዙ በኋላ ህወሓት ከመጣ ጊዜ ጀምሮ ኦነግም ህወሓትም መዶሻቸውን ጥለው አያውቁ። ሀገር ለማፍረስ ነው የሚንቀሳቀሱት የሚሰሩት። እስካሁን ለምን አላፈረሱትም? በአማራ ዝምታ ላይ ነው ያላፈረሱት። አማራ እየሞተ አማራ ከስልጣን ተገልሎ አማራ ህይወቱን እየገበረ ከኢኮኖሚ ተገልሎ እየሞተ የሚኖርባት ሀገር ላይ መግዛት በጣም ምቹ ነው ለነሱ። ስለዚህ አሁን ይሄ ናሬሽን ነው የተቀየረው። ከዚህ በኋላ አማራ መዶሻ ይኖረዋል። መዶሻውን የሚጠቀመው ሁሉም የራሱን ሊገነድስ ሲነሳ ነው የሚለው ነገር ሊቆረቁራቸው አይገባም። ይሄ ሀገር ለማፍረስ ጉዳይ አይደለም። ሀገሪቷን ለማስቀጠል ሁሌም 100% ዛጋ ነው። ሀገሪቷን የሚያስቀጥለው የራሱን ክብር፣ የራሱን ጥቅም፣ የራሱን ፍላጎት አስከብሮ ሀገሪቷ ስትሰራ አብሮ ይሰራል። ሀገሪቷ ስትፈርስ እንደ ነባር ህዝብነቱ ድርሻውን ይወስዳል። ይሄ ምንም ጥያቄ የለውም። የሚፈለገው ሀገሪቷ እኮ ኢትዮጵያ ውስጥ የመፍረስ ስጋት የለም ወይ? ይሄ ዛሬ ዩሪ ያመጣው ሀሳብ ነው ወይ? ኢትዮጵያ እኮ የመፍረስ ስጋት ያለባት ህወሓት ከገዛ ዘመን ጀምሮ ኢትዮጵያ የመፍረስ ስጋት ያለባት ሀገር ነች። ይሄ እኮ የውጭ ሀገር ሰዎች ሁሉ ሲናገሩት የኖሩት ነገር ነው። ያልፈረሰችው በእኛው ሞት ላይ ነው። እየሞትን እየተገደልን ደማችንን እያፈሰስን አንገታችንን ደፍተን ስለኖርን ነው። ስለዚህ እኛ መሞት አንፈልግም ከሆን ስንል የምትፈርስ ከሆነ ትፈርሳለች በቃ። አይ አማራ ሳይሞት በልኩ ስልጣን ተሰጥቶት በልኩ የኢኮኖሚ ባለቤት ሆኖ የሀገሩን ባለቤት ሆኖ ተከባብሮ ኢትዮጵያን መገንባት እንፈልጋለን የሚል ነገር የማይኮሰኩሳችሁ ከሆነ ለምን ስጋታችሁ ከአማራ አደረጃጀት ሊመዘዝ ይችላል? የሀገር መፍረስ ስጋት ከ40 ዓመት በላይ የቆየ ነው ኢትዮጵያ ውስጥ። የሆነ ቀን ትፈርሳለች። ማንም መዶሻውን አስቀምጦ አያውቅም። አማራ ይዞት የማያውቀውን መዶሻ ግን አሁን ይዟል። የሚይዘው በምትቀጥለው ኢትዮጵያ ውስጥ የእሱ እጣ ፈንታ ምንድን ነው የሚለውን የሚወስንበት መዶሻ ነው
እና ይሄ ነገር ክሊር መሆን ያለበት ይመስለኛል። ቤዚካሊ ከጉራጌ ህዝብ ጋር ምንም ችግር የለብንም። እንኳን ከጉራጌ ጋር ይቅርና ሲገድሉን ከኖሩት ከትግሬና ከኦሮሞ እንደ ህዝብ ችግር የለብንም እያል ክሊርሊ እየተናገርን ነው። የጉራጌ ህዝብ ብዙ የአማራ ብሔርተኛ የሆኑ ሰዎች በጻፏቸው አርቲክሎች ውስጥ መጽሐፎች ውስጥ ተጠቅሶ ነው የሚገኘው። ትናንሽ ነፍጠኞች እየተባሉ ሲገደሉ ከኛው ጋር ሲሳደዱ የኖሩ ናቸው እና ከዚህ ጉዳይ ጋር ምንም የሚያገናኛቸው ነገር የለም። በተረፈ ግን የነ ቹቹ የነ ብርሃኑ ነጋ እንቅስቃሴ ከኦነግ እንቅስቃሴ ከህወሀት እንቅስቃሴ ለይታችሁ ማየት የለባችሁም። ቹቹ ወደ አማራ ትግል መጥቶ ምንድነው ኦነግን ሲገዘግዝ እኔ በግሌ እየሳቅኩ የተቀበልኩበት ምክንያቴ እኔም ጠላውን ነገር ሲገዘግዝ ገዝግዝ ሲወድቅ ከአንተ ጋር አነጋገራለሁ በሚል ሴንቲሜንት እንጂ የእኔን ጉዳይ አሳልፌ ሰጥቼ አንተ ትነግስበታለህ ማለት አይደለም። እና ዋናው ጉዳያቸው አማራ በሚቀጥለው ለውጥ ውስጥ ስልጣን እንዳያገኝ የሚል ትልቅ ስጋት ከዛ ነው በተደጋጋሚ የሚነገር ነገር ነው። ይሄ ደግሞ ኢትዮጵያኒስት ሙቭመንቱ በግልጽ እነ ብርሃኑ ነጋ ምናልባት ዩሪ በደንብ ታስታውሰዋለህ፣ ግንቦት 7 በ2007 ላይ በነበረው ርዕሰ አንቀጽ ላይ ክሊርሊ አስቀምጦት የነበረ ነገር ነው። አማራ እየተፈራረቀ ሲገዛ የነበረው የአማራና የትግራይ ሊቃን ስልጣኑን ለኦሮሞና ለደቡብ ማስረከብ አለበት ብለው ክሊርሊ ጽፈውታል። ይህንን ሀሳብ ነው ሲያራምዱ የነበሩት። በግንቦት 7 የስልጣን ድልድል ውስጥም እንደ ሪኳየርመንት ይቀመጥ የነበረው አሁን ዛሬ ላይ የነ አብይ መንግስት አዲስ አበባ ላይ አማራን የሚያገልበትን 2 ቋንቋ የሚናገር ምናምን ብለው አማርኛና ኦሮምኛ ምናምን የሆነ ሌላ ቋንቋ የሚናገር ሰው ብቻ ነበር ወደ እነሱ ስልጣን ውስጥ የሚወጣው እና ወደ ላይ ከፍ ብላችሁ ስትመለከቱ ግንቦት 7 ውስጥ የነበሩት አመራሮች በጠቅላላ ከሌላ ብሔር የመጡ ናቸው። ነገር ግን ድርጅቱን እንደ ኢትዮጵያኒስት ሙቭመንት ባክቦኑ ሆኖ የገንዘብም የሪሶርስ ድጋፍ ሲያደርግለት የነበረው የአማራው ህዝብ እንደነበረ ይታወቃልና እንግዲህ ብርሃኑ ነጋነት ማለት ኦነግነት ወይም ህወሀትነት ከአማራ አንጻር ስንፈትሸው ምናልባት ህወሀትን ሲጠላ ልታዩት ትችላላችሁ። ህወሀትን በሚጠላበት አይኑ የአማራን ህዝብ ይጠላል። ስለዚህ ከዛ ነገር ለይታችሁ ባታዩት ጥሩ ነው። ዩሪ እኔ ወጥቼ አይቼው አውቃለሁኝ። ማለት በጣም ያደክማል የራስ ወገን በራስ ላይ ሲመጣና ግን ምንድነው ያው ይሄንን ነገር ያየ ይሄንን ነገር ያስተዋለ ሰው ቢወጣም እረፍት የለውም። ቴምፖራሪ ሪሊፍ ግን አለው። ለተወሰነ ጊዜ እረፍት ይሰጣል። መመለስ ግን ግድ ይላል። እኔ የራሴን ኤክስፔሪየንስ ነው ሼር የማደርግን። እንቅልፍ አያስተኛም። ምክንያቱም የምናወራው እዚህ ስለ ቅንጦት ላይ ስላሉ ሰዎች አይደሉም። አንዳንድ ጊዜ አንቺ ከጉራጌ ጋር ምናምን ተጋብተሽ የለ እንዴ ምናምን ብለህ እኔ እኮ አሜሪካን ሀገር በቅንጦት ተጋብቶ ሮማንስ እየሰራ ምናምን ስለሚኖር ሰው አይደለም ማስበው። እኔ ሆዷ እየተቀደደ ጽንስ ከማህፀኗ ስለሚወጣ እናት፣ ስለሚታረዱ ህጻናት ፈልገው ባልመጡበት ነገር ሰው ደግሞ በፖለቲካ ማንነቱ በሃይማኖቱ በምናምን ቢገደል ኦኬ ሊቀይረው በሚችል ነገር ነው። በዘርህ ስትገደል ግን እትሰነው ነው እንደ ሰው ማለት ነው። እና ትግላችን ከመሽኮር መሞቷል። ስቲል ገጭገው ይኖራል። ይሄ ነገር እንደሚመጣ ይሄ ጥያቄ ወደፊትም እንደሚመጣ ከለውጥ በኋላ አማራ እንደለመደው ባዶ እጁን ሌሎቹ ከነመዶሻቸው አማራው ባዶ እጁን የታገለበትን የሞተበትን ደሙን ያፈሰሰበትን ስልጣን ለለበይ አስረክቦ ያውም ለገዳዮቹ አስረክቦ እንዲሄድ ይፈለጋል። ስለዚህ ይሄ ነገር መምጣቱ አይቀርም። የነካኸው ነገር የማይነካ በጣም ከባድ ለነሱ ሴንሲቲቭ የሆነውን ነገር ነው የነካኸው። መነካቱ ደግሞ ጥሩ ነው። ምክንያቱም እስከ ዛሬ ድረስ ብዙ ነገር ያሳጣን መዳረሻችንን አለማወቃችን ነው። ከግብ በኋላ የምንፈልገውን ነገር አለመጨበጣችን ነው። እና ጠንክር ወንድሜ። አይ ዶንት ኖ ከኛ ልጆች ጋር ምን እንደተፈጠረ በደንብ እየተከታተልኩ አልነበረም። አንተ ለብቻ ስትሰጥ የነበረውን ነገሮች ግን አይቻለሁኝ። እኔ በልብ የሚያሞቅ ነው። እኔ በራሴ ሌላው ማሰብ ያለብህ ነገር ብዬ ማስበው ብዙ ነገር የምታስብ ልጅ እንደሆን ካውቃለሁ።
አንተ ስትደክም በቃኝ ስትል ስንት ሰው ይዘህ እንደምትሄድ አብረህ ወቀው። ማለት በቃኝ ብሎ ዘግቶ ቁጭ የሚል ሰው አለ። አልረዳም አላግዝም ምናምን ብሎ ማለት አንድ ጊዜ ሳትወድ በግድህ አይከን ሆነሃል እና ግዴታ የያዝካቸውን ሰዎች ይዘህ ትግልህን ቀጥል። የሆነ ድረስ ትደርሳለህ እና ድካምህ፣ ብስጭትህ ምናምንህ ከየት እንደሚመጣ በደንብ እረዳለሁኝ። በርታ ነው የምለው። እሺ ሊዱ በጣም አመሰግናለሁ። ተረኛ አይ ቲንክ ስልክ ላይ ነው መሰለኝ። ስለዚህ ዴፊኔትሊ ስለ ቤል ወይ ስለ እሺ ከሁለት አንዳችሁ ማን ነው የሚቀርበው? እሺ ቀጥል ታላቄ። ኦኬ ስለ ይቀጥል። ትልቅ ላይ አድርገኛ እንዳት እሺ ሞር ግን ወደ አጀንዳው ነው ዩሪ ፕሊዝ እኔ በጣም ነው እኔ ትንሽ ወንድሜ ነህ፣ ከአንተ ብዙ እማራለሁ። ብዙ ጊዜ ሀምብል ሆኜ ውት ሴንሲሪቲ ነው የምመጣው። አንዳንዴ ልማር ነው የምመጣው ስል ከልቤ ነው። ዛሬ ግድ የለም አቅጣጫ ለመስጠት አትሞክር። ግንዴ ሰው መሮታል። በተለይ የኔ አይነት ሰው ለምን መሰለህ፣ እኔ ስርዓት ያለው ጽንፈኛ ነኝ። ላይክ ሊትራሊ በጣም የረገጠ ግን ስርዓት ያለው። ለምንድን ነው ይሄን የምለው? ህዝብን እንደ ህዝብ አንስቼ ስለማለት ሀገሪቱን ግን እንደ ሀገር ኢትዮጵያውያን የሚባለው ኮንሰፕት ዛሬ እውነት መናገር አለብን። የአማራ ልጆች መስመራችሁን ለይታችሁ ማትሄዱ ከሆነ እና እንደ ዩሪ አይነት ወንድም እስከ ልዩነታችን ሚኪን የሚመስል ወንድም እየገፋን የአማራ ህዝብ ትላንትና መልሼ እስከ ዛሬ ድረስ እጮካል። ራስ ጎልድን አባረር ነው ወጣ። ምክንያቱም እኛ የቀረጽነው የተወሰኑ ሰዎች የቀረጹት ቅርጫት ውስጥ ማስገባት ስላልቻለን ወንድማችን መስመራችሁን ለዩ። እዛ ነው የሚጀምረው። የአማራ ልጆች መስመራችሁን ማትለዩ ከሆነ ልብ በሉ። ዛሬ ኢትዮጵያን እስት እያሉ ኢትዮጵያን እናድናለን በሚል እንቅስቃሴ ዝም ብለን ቁጭ ብለን ስናያቸው ትላንትና የብሔር ፖለቲካን ይዘው መጥተው ብሔር ሲሉ ዝም ብለን ካየናቸው በአንድ ሺህ እጥፍ እንደምንበላ አረጋግጬ ነው የምነግራቸው። ተሞክሮ ነው ይሄ፣ ከተሞክሮ ነው የማወራቸው። 7 ዓመቴ እዚህ ትግል ነው። ዛሬ ኢትዮጵያኒዝምን ይዘው መጥተው ያውም በሌለ ሀገር ልብ በሉ በማን ነው ይኸውልህ አሁን ያለችው ኮንሰፕት እቺ ኢትዮጵያኒዝም የምትባለዋ አማራን ለማጥፋት እንደ መዋቅር እንደ ተቋም የተገነባች ነው። አማራውን ለማጥፋት የተገነባችውን እችን ተቋም ለማስቀጠል በአማራ ሞት መሆን አለበት። በአማራ ልጆች መሰቃየት አለባቸው፣ መዋረድ አለባቸው፣ መንጓጠጥ አለባቸው። ብዙ ጊዜ በራሳችን ልጆች የሌለ ስም ይሰጠናል። ትላንትና ዩሪን ጉራጌ ስትሉ ነበር፣ እኔን ኤርትራዊ ስትሉ ነበር። እኔ የአርበኛው ልጅ እዚህ ጋር እውነትን ማወቅ አለባት። ከዚህ በኋላ አሁን እንደ ዩሪ አይነት ወንድም ከወጣና እንደዚህ አሳካችሁም ትሄዱ ከሆነ ሞጣ ሙሉ ስሙን አውቃለሁ፣ መጥራት አልፈልግም። እሱ ቤት ስሜ ይነሳል ብዙ ጊዜ። ጀግናውን አባቴን የትግሬ ስም እየሰጠው፣ ትግሬ ራሱን የቻለ ህዝብ ነው፣ የራሱ ዘር ነው። የሌለ ማንነት እየሰጠ ይመታል። አባቴ በአሜሪካን ሀገር እንዳንድ እንደተማረ ሪሶርስ እጄ ላይ እንዳለ ሰው እንዴት አድርገህ ነው አማራ ሆኖ አንድ ሰው ሲዘምትብህ መልሰህ የምትዘምትበት የልጆቹን እንጀራ የምትነጥቀው? አሁን ግን እየተከባበርን ቢሆን መልካም። እንዴት ነው ራስ ጎልድን አባረን፣ ሚኪን አባረን፣ ዩሪን አባረን፣ ማንን ይዘን ነው የምንታገለው? ወንድሞች የአማራውን ትግል እዚህ ለማድረስ ምን ያክል መስዋዕትነት ተከፍሏል? ምን ያህል ሰዎች ማጣት አለብን? ስለዚህ የአማራ ልጆች መስመራችሁን ለዩ። አለቅ። አማራን
ልታጠፋ፣ ልትገድል፣ ልትጨፈጭፍ የተቀረጸች ተቋም ናት። የዛሬ 33 ዓመት እቺ ኢትዮጵያ የምትባለው አዲሱ ከ4-5 ዓመት በፊት እቺ ኢትዮጵያ ትውደም ብያለሁ ወጥቼ። ለምን አማራን መሬት ላይ 7 ጫማ ወደ ታች ቀብራ መኖር ነው የምትፈልገው። አሁንም ኢትዮጵያን ማስቀጠል እንፈልጋለን የሚሉ እዛ ማማ ላይ ሆነው እንደሆነ እንድታውቁ እንፈልጋለን። ይህን ካልኩ በኋላ ልብ እንድትሉ የምፈልገው ነገር በኢትዮጵያንዝም ስም ኢትዮጵያን በማትረፍ ስም የአማራን ጭንብል ለብሰው እነ ቹቹ ትላንትና ሲመጡ ሲገቡ የአማራን ማሊያ ለብሰው የኦሮሞ ህዝብን እየተሳደቡ ጋላያ ለምን የጉራጌን ማሊያ ለብሶ ጋላ ቢል ጉራጌ ይታረድበታል? ለምንድን ወገኑን ያሳርዳል? ወገኑን ሳያስነካ ማኖ ሳያስነካ ወገኑን የአማራውን ማህበረሰብ ኦልሬዲ ይኸውላችሁ የበሰበሰ ዝናብ አይፈራም ነው። አማራው ማህበረሰብ ኦልሬዲ የዘሩ እየተጨፈጨፈ ነው። ስርዓት ተቀርጾበታል፣ ተቋም ተገንብቶበታል እሱን ለመጨፍጨፍ። ሌላ 1000 2000 100,000 ተመርጦ ቢገደል ቢጨፈጨፍ ለሱ ጉዳይ አይደለም። ኪሱን አያጎልበት፣ የልጆቹ ማዕድ አይጎልበት። የአማራ ልጆች መስመራችሁን ለዩ። ይደክማል እኮ ቹቹ ለአማራ አውቅ ኢትዮጵያኒዝም የሚባል ኮንሰፕት ኢትዮጵያዊ የሚባል ኮንሰፕት በዚህ ሰዓት ለአማራ አያውቅለትም። የታውቁታላችሁ አማራ 27 ዓመት ሲታረድ ሲበላ የት ነበራችሁ? ያዞም ባኛ አንፈልግም። የባዕዴን ርዝራዦች ደግሞ ከባዕዴን ተራርፋችሁ መጣችሁ 78 ዓመት ሙሉ ስትታገሉን የነበረ የአማራን ብሔርተኝነት መቀመቅ ልትገጡት የነበራችሁ አስራትን በማፍረስ አብንን በመበተን የምታወቋላችሁ። እነኝንም ተሸክመን ከሆነ አማራ ምን ባለው የአማራን ብር ሰርቃችሁ የተደበቃችሁ የህዝብ ወገኖች ይሄ ሁሉ ተደርቦ እንደሆነ የአማራ ማህበረሰብ የአማራ ልጆችን እንደዚህ አይነት እንደ ዩሪ አይነት የሚያጠፋብን ልብ በሉ ወገኖች። ዩሪ ይወጣለው ሲል ከዚህ ትግል ጀግንነት ያጃጃው 27 ዓመት ወያኔን ታግሎ 5 ዓመት ደግሞ አሁን የኦነግን ስርዓት እየታገለ ያለ ሻለቃ መሳፍንትን ትቶ ማለት ወገኖቼ። ለዚህ ለአማራ ትግል እንደ ጎቤ መልክ አይነት ትልቅ ባለጸጋ ያጣንበት ትግል ነው አይደል? እና ዛሬ የኢትዮጵያኒዝም የሚባለው ኮንሰፕት አማራ ልጅ እንዳይወጣለት ታጋይ እንዳይወጣለት ቁስሉን የሚያክልለት እንዳይወጣለት ሲዘምትብን አብረን የምናጨበጭብ ከሆነ ቅድም ተናግሬዋል። ትናንትና በብሔርተኝነት ላይ ተነስተው የብሔር ፖለቲካ ሲያራመዱ ዝም ካልነው የበለጠ 1000 እጥፍ ድርብ ሆኖ እንደሚበላ እንዳትጠራጠሩ። እርግጠኛ ሆኜ ነው የምነግራችሁ። ወደ ዩሪ ወደ አንተ ልምጣ። እኔ አሮ ነው ወጥተህ አሁን በዚህ ስለተናገርከው አነጋገር የአንተ ውሳኔ ምን እንደሆነ እንግዲህ ከአንተ የበለጠ አርቲኩሌት አድርጎ ፖለቲካን መተንተን ያስቸግራል። ፖለቲካ አይደለም የምነግርህ፣ እንደ ወንድማማች ነው የምናወራው። ለዚህ ምንም አይነት በቃላት ያማረ የተሸፈነ መልስ ልትሰጠኝ አትችልም ወንድማ። እያልከኝ ያለው ግን ጎቤ መልክ የጀመረው ሲሞቀን አውልቀን የምንጥለው ሲበርደን የምንለብሰው አማርነት ነው ነው ስማችን ሲጠፋ ደስ ሳይለን ሲቀር ቤት የምታጸዳው ልትኖርበት ነው። አጽድተህ ለጠላት አስረክበው ልትሄዳለህ።
ጀግንነት ያጃጀው ሻለቃ መሳፍንት በቃኝ ሳይል እኔ እናንተ በቃኝ ልንል አንችልም። ወንድማ የልጆቻችን ዕጣ ፈንታስ አሳምነው ጽጌስ ዶክተር አምባቸውስ ልብ በል ወንድሜ፣ ለሀገር ለትውልድ የከበደ ታላቅ የሆነ እስክንድር ነጋን የሚያክል ሜዳ ላይ ትተን ምናምን እሱ ልጁን ትቶ የሚለው መኖር ሲችል ጫካ ገባ። ስለ እኔና ስለ አንተ የኔና አንተ ስም እየተዋረደ ክብራችን ዝቅ እያለ እጅና ጓንት ሆነን እንቆያለን። በር ከፍተን ለጠላት ሰጠን። ህዝብንም ትግልንም አሳልፈን ሰጠን። ማን አቤት እንዲል ማን ሀይ እንዲል እኔ ትልቅ ወንድምህ አንተ እንድትመራኝ ቀድሜ እኮ መጣሁ። I stand corrected። የሚጎል ሲኖር ጎንህ ነኝ። ከዚህ ውጭ ግን 27 ዓመት ሙሉ እየተኮሰ 5 ዓመት ደግሞ አሁን እንዳንተ ባይሆንም ፖለቲካውን አቀላጥፎ ባይናገርም መሬት ላይ ግንባሩን ሰጥቶ የሚታገል ሻለቃ መሳፍንት የሚያክልን አባትተ የት ነው የምትሄደው ነው? ለዘመን የከበረ እስክንድር ነጋ አንተተ የት ነው የምትሄደው ነው? እኔ እኮ ግራ የሚገባኝ ነው። የት ነው ያለው? ትናንትና ያወጣው ልቤን ነካ የእስክንድር ነጋ ፎቶ ልደቱን ጫካ ውስጥ ያከበረ ይቻንት ዲሳይድ እንደዚህ አድርገው ኦሎፈሳነ ለማን ነው የምትተው? ኢትዮጵያውያን ላሉት የባዴንን ርዝራዥ አጀንዳውን ማስቀጠል ለሚታገሉት የአማራ ልጆች ጎራችሁን ለይታችሁ የትኛው ለአማራ ማህበረሰብ ይጠቅማል የሚለውን ማታቁ ከሆነ ታች መሬት ላይ ዋጋ እየተከፈለለት ያለው ትግል ይበሰብሳል፣ ይሞታል፣ ታሪክ ሆኖ ነው የሚቀረው። የስሙላ ትግል፣ የኢጎ ትግል፣ ራስን ከፍ የሚያደርግ ትግል ስለ አማርነት ማንሰበር ከሆነ ስለ አማርነት መዋረድን ክብራችን ዝቅ ማለቱን እሺ ብለን አሜን ብለን ማንቀበል ከሆነ ቅድም ጠቅሻለሁ፣ ቀላል ነው። አማራን አማራ መክሰስ ፊት ለፊት የሚገጥም የለም። በዚህ በአሜሪካ ወንድሞች እህቶች፣ እውነት ነው የምናገረው። ሶሻል ሚዲያ ላይ በአደባባይ ወጥቶ ስማችሁን ድፌም የሚያደርግ ያውም አሜሪካ ሀገር የሚኖር ቪዲዮ የተቀረጸ ቀላል ነው። ልጆች እንጀራ እንዳይቆርሱ ያደርጋል። ይህን ሰው የአማራ ማህበረሰብ የኔ ስም ተሰደበ ብዬ የአማራ ማህበረሰብ ላይ እያደረገ ያለውን ኮንትሪቢዩሽን አሳጣለሁ። ሞጣን ማሳጣት ለዚህ ህዝብ ሀሳብ ልዩነት አለን። አይጠቅምም ብዬ ልጥለው አልችልም። በራሱ መንገድ እየታገለ ነው። ወንድሞቼ ሞጣን የምምረው ለዚህ ነው። ይገባችኋል? ግን ፖለቲካው ስለማይመጥነኝ ሂጅ አላወራም ከሱ ጋር። ምን ነው የእኛን ልጆች አይተን ማለፍ እንዴት ያቅተናል? ሚውት አድርጉልኝ ፕሊዝ። ሰምተን እንዳልሰማን አይተን እንዳላየ ለአማራ ህዝብ ሲባል ይህንን ማድረግ እንዲያቅተናል። ዩሪ ግን የሀብቷን ደስታ ቅድም ነግሬሃለሁ። ሚሊዮኖችን አስነስተ እንደኔ አይነቶችን ትንሽ አካሄዳችን ጠመም ያለ ምናምን እያቃና አይመጣ ሚሊዮኖች ተከታዮችን ካመጣ በኋላ መሬት ላይ ዘርረው ስትሄድ ምንድን ነው የሚያመጣው ኢምፕሊኬሽን? ችግሩ ምንድን ነው? ትናንትና ወንድማችን አርበኛው ዘመነ ካሴ ሲታሰር በምን ያክል ደረጃ ትግላችን ቀዝቅዞ ነበር። ዶክተር አምባቸውን ብርጋዴር አሳምነው ጽጌን ባጣን ማግስት ምን ያክል የአማራ ትግል ውሃ ተቸለሰበት። እንኳን በአደባባይ እንደዚህ ወጥተው እሄዳለሁ ምናምን ትናንት የመከርከን አንተ አይደለምን? ትንሽ ወንድማችን ስትሄዷል እረፍት ልወስድ ስል እንኳን ለማንም ምንም አላልኩም።
የትንሽ ወንድሜን ምክር ሰምቼ ለረለውን ትሰይርስ በአደባባይ ወጣ። ይሄ ልንገርህ በምንም አይነት መንገድ ኃላፊነት ስላለው ነው ኃላፊነት የተሞላበት ነው ልትለኝ አትችል። አደባባይ ላይ እየተናገርክ ስለሆነ ነው ወንድሜዋ፣ ስለምወድ ስለማከብር ይቻንት ምናልባት ልታርፍ ትችላለህ። ትንሽ ብሬክ ልትወስድ ስትራቴጂይዝ አድርገን መክረን መጠን ጠንክረን መጠን የአማራ ልጆች ከዚህ የበለጠ እሳት ሁናችሁ ይሄ ኢትዮጵያዊነት የሚቀጥለው አሁንም እነ ቹቹ በሉ እነ ስዩም በሉ እነ ሜሮን በሉ የኢትዮጵያን እና የኢትዮጵያዊነትን ቃና ይኸውላችሁ እያራገቡ አማራውን ለማጥፋት የሚመጡ ሰዎች አማራን ለማጥፋት የተቀረጸውን ስርዓት ለማስቀጠል እኔና እናንተ ተቀምጠን ማለት እና አንድ ነገር ልንገራችሁ። ቁማችሁ ጎንደር ጎንደር የምትሉ ጎጃም ጎጃም የምትሉ ለአማራ ሕዝብ ምንድን ነው ያደረጋችሁ? የሚጠቅመው አንድ ላይ ተናበን መሬት ላይ ያለው ኃይል የሚደርስበትን ክስረት መቀነስ እንችል ነበር። ክስረቱን መቀነስ እንችል ይህ ነበር የሚጠቅመው። ይህን እንኳን አላደረግም። ጎጥ ላይ ነው ያለን። እኔ ሚኪ ያስፈልገናል፣ ምርጥ የአማራ ልጅ አክን ነበር ኮምፕሮማይዝ ይስደበኝ እንደፈለገ የኔ ወንድ የኔ ስለ ውለን አድረን እንታረቃለን። ይኸውልህ ደስ ሲለው የአማራን ማሊያ ለብሶ አማራ አማራ እያለ ቻዝ እያለ የአማራ ማሊያ ለብሶ የኦሮሞ ልጅን እየተሳደበ አማራን ያስገደለ ዛሬ ተመልሶ መጥቶ ጎንደር አማራ አይደለም ይላል። አማራ የሚባል የለም ይላል። በጣም እኮ ነው ይገርመው። ቹቹ ያንን ነው የሚያደርገው። ዛሬ አማራ የለም ይላል። ዲዋንደርሰን በዚህ ሰዓት ሄደ ትንሽ ወደ ኋላ ስትሄድ ጭራሽ የሌለ ትንታኔ ሊሰጥ ይሞክራል። የቆረፈደ ሙር እንደዚህ ነው እንደመማር ልህቅነት እንደዚህ ነው። ይኸውላችሁ ደስ ሲላችሁ ሲሞቃችሁ ቹቹ ያደረገው ያንን ነው። ሲበርደው ገላው ስስ ሲሆን አብሮት ጎኑ የሚቆም ሲያጣ አማርነትን ለበሰ። ፖለቲካዊ አማራ ላይ ብሎ መጣ። ለአማራ ከሰራ ችግር የለውም። አማራ ስርዓት ያውቃል፣ ውለታ ያውቃል። ሲቀዘቅዘውስ ለበሰው አማራን ሲሞቃ አውልቆታ ነው አለን። ዝንተ ዓለም እየተሰደብን አማርነታችን ማንለቅ ለምን? ምክንያቱም እኔ ወጥቼ ሄጄ ማን እንዲመጣልኝ ነው ወገኔ ትቼው ሄደ። ዩሪ አንተ ሲከፋ ተነስተህ ጥለው ሄደ። ነገር ልታስተካክል ነው፣ መውጣት መፍረጥ አለበት። ይህንን ካልኩ በኋላ መቆየት አልችልም። ወዲዩሚ የአማራ ብሔርተኝነት ሀቁን እውነቱን ረግጦ መሄድ አለበት። ቤቱ መጽዳት ካለበት ልትቀመጥበት ልትቆይበት ነው የምታጸዳው፣ ልትመራው ነው የምታጸዳው። የአባወራውን ፊገር የአባወራውን ኃላፊነት ትተህ ለማን ነው ትተው የምትሄድ? ወዲዩሚ እኔ ዋዋ ጎቤን ስታስብ፣ እስክንድር ነጋን ስታስብ፣ ሻለቃ መሳፍንትን የጃጀውን በጀግንነት ስታስብ ስድብ ነው ወንድም አለ። ምናልባት ላይመስል ይችላል። አሁን ውስጥ ተክኗል። ግን ነገሮችን ከፖለቲካዊ አንግል አንተ ከምታውቅበት አንግል ብቻ አትሄድ። እረዝ በቃ ኮመን ሴንስ ነው። የፖለቲካ ጨዋታ አይደለም ምናምን። የፖለቲካ ጥያቄን ለማስመለስ ግን የአማራ ማህበረሰብ ጥቅሙን ለማስመለስ የአንተ አይነት ልጅ ያስፈልገዋል። ይሄ እኮ ፋክት ነው አይደለም እንዴ? ፖለቲካዊ ጥቅም ያለ ኢሊት ያውም 21ኛው ሺህ ክፍለ ዘመን ላይ ይመለሳል። ትውልድ መቀረጽ አለበት። ትውልድ መነሳት አለበት። እኔ እናንተ ሄደን ሄኖኬ ትቶ ሄዶ ሚኪ ትቶ ሄዶ ምናምን እንደዛ አይደለም ወንድማ። እንደው ባካችሁ እኔንም ጨምሮ ስለ እውነት ደስ ሲለን ዝም ብለን አውጥተን የምንጥለው ያው በተለይ ቅድም የገለጽከው የደም ተጠያቂ መሆን አልፈልግም። ልብ በል
የደም ተጠያቂነት ባለበት ነው ትተልቴን የፈለግከው። ለምን መሰል የአማራ ህዝብን ደሙን ደመከልብ ለማድረግ የሚፈልጉ ሰዎች እንዳሉ እያወቅ ትተኸው ስትሄድ የደም ተጠያቂ ከመሆን የምታመልጥ ይመስላል። ህሊና እሺ ብሎ ያሰኝሃል ወይ? አንተ ትተህ ሄደህ የቻልከውን ያክል ማስተካከል ሳትችል ቀርተህ ከራስህ ከህሊና ጋር ትኖራለህ? ክንዴ ተው። የአማራው ደም ደመከልብ ብሎ እንዲቀር የሚፈልግ አለ። ሜንሊ ልንገርህ፣ ኢትዮጵያውያን መምረር አለባችሁ። እውነታዊነት ጋራ ፈጽማችሁ መጣላት ካለባችሁ የአማራ ልጆች ተጣሉ። በቃ ለአማራ ህዝብ የሚጨነቅ የለም። ቁጭ ብሎ እያየ 27 ዓመት 30 ዓመት መታረዳችን አልቆረቆራቸውም። ሀቁ ነው። የአማራ ልጅ እንዳይወጣለን፣ ቀን እንዳይወጣለን፣ የተሻለ ቀን እንዳይ። ትናንትና ፕሮፌሰር አስራትን በሉብን፣ ዋዋ ጎቤን በሉብን፣ ብርጋዴር ጀነራል አሳምነው ጽጌን በሉብን፣ ዶክተር አምባቸውን አሳጡን። በሱ እድሜ ልክ መኖር በሱ የእሱን ልምድ ያስፈልገናል። እንደዚህ አይነት ሰው ለማምጣት እንደዚህ አይነት መሪ ለማፍራት ለአማራ ዛሬ ዩሪን ሲገፉብህ ዝም ብለህ የምታይ አማራ ልንገርህ፣ እኔማ አልቆይም። ከዛ በኋላ ትንሽ ቆይ ነው ብር ብሰጥ ያው ተራበ ስባል $100 አውጥቶ መስጠት ምንም ቀላል ምን ችግር? እኔ ያማል ይሄ ዩሪ ልንገርህ፣ አመመኝ። አንተ በጣም አንድ እችን ብቻ ብዬ እጨርሳለሁ። ጠላትማ ጠላት ነው ወንድም። የራሴ ያልከው እንዳንተ አይነት ቆራጥ ወንድም ተስፋ የተጣለበት ያም ሚሊዮኖች፣ እኔ ብቻም በሆን ምንም አልነበረም። በዘመናዊ ትምህርት በከፍታ ሄጄ ነቅቻለሁ። ፖለቲካውን የአማራን ችግር በጥልቀት ለማየት ሞክራለሁ። ግን ትዋረክስ በጣም ብዙ እየተማርኩ ነው። ካንተ በጣም ብዙ የሚጎለኛል። ይህን ሁሉ ነው ትተምት ነው የራስ ሲሆን ያማል። ጠላት አልፎ ዝም ብሎ ደርሶ አልፎ የሚሄድ ደራሽ ወንዝ ያመጣው ዝም ብሎ የሚሄድ ምናምን ሰው ሲመጣ ዝም ብሎ ነካ አድርጎ ሲሄድ ችግር የለም። 9 ዓመት ቆይተሃል። እድሜ ጤና ካለ ጉልበት ካለ 90 ዓመት ቢፈጅ ከዚህ በኋላ የአማራ ህዝብን መጨረሻውን ህይወትህን እስከ መጨረሻው ሳታዩ እንኳን ብትሞት ትቀጥላለህ። አብረን እንቀጥላለን። ታሪካዊ ኃላፊነት ነው። ከደከመ ዘወር ትላለህ። እውነት መፍረጥ ካለበት ይፈርጣል። አለቅ እናፍርጠው። ማንን ፈርተህ ነው? ለማን ብለህ ነው? የዋዋ ጎቤን አደራ የምመራው። ጨርሻለሁ። እሺ፣ ስለይ በጣም አመሰግናለሁ። ውቤትን ብትስባት አንድ በጣም ስለማከብራችሁ ነው እንጂ አጀንዳው ብዙ እንዲለጠጥ አልፈልግም። በቃ ከዚህ በኋላ ሞር ደስ የሚለኝ በነገራችን ላይ ሁሉም እንኳን ደህና መጣህና ዛሬ መኖርህ ደግሞ ደስ ብሎኛል። ከሁሉም ጋር ረጅም ዓመት የአማራ ማህበር ውስጥ አብረን ሰርተናልና ስብሰባ ስንጠራ ትልቅ አዳራሽ ይዘን አማራው ይመጣል ብለን 5 ሰው አንዳንድ አመራሮች ብቻ ተሰብስበን እንለያይ ነበርና አሁን ሳየው ብዙ ነገር አስታውሶኝ ነው። ኤኒዌይስ በጣም ስለማከብራችሁ ነው። አንዴ ሁሉ ስለኔ እንድታስቆም ይችላል። አይ ኖ አንዴ ስለኔ አታርጉት። አጀንዳውን በጣም ስለማከብራችሁ ማቋረጥ እየከበደኝ ነው ዝም ያልኩት። አይ ነው እንደምትወዱኝ፣ ግን ወደ አጀንዳው እናርገው። አማራ ብሔርተኝነቱ የሚያተርፍበት በምን አይነት ኃይሎች ተሰርጓል? ብሔርተኝነቱ ነገ ከነገ ወዲያ ምን አይነት ለውጥ አካሂዶ ያቋም አሰላለፍ ማለት ነው። የአማራ ብሔርተኛው በአንድ ወገን፣ ሌላው በአንድ ወገን ተሰልፎ ትግል ጸድቶ ሊቀጥል የሚችልበት ለሌላው አማራ በዛ መልኩ ንግግራችሁን አድርጉት። አይ ቲንክ ሁሉም ቤል የሚባል ይቀድማል። እሱን አስቀድመው ቤዲ ትንሽ ነው የማወራው። ይቅርታ ልቅደም። አይ በመጀመሪያ አመሰግናለሁ ዩሪ። አንድ ነገር ብቻ ነው መናገር የምፈልገው።
መጀመሪያ ስለ አንተ ብዙ ነገር ማለት አልፈልግም ስለማውቅህ። አንድ ነገር ብቻ ግን ላስታውስ። ስኬብ የመጣ ጊዜ ታስታውሳለህ? እኛ ጋር እዚህ መጥቶ ትኬት ተቆርጦለት በአውሮፕላን ከሆላንድ ወደ ፍራንክፈርት ጉዞ ሲያደርግ እናንተ በአውሮፕላን ካልሄዳችሁ እንዴት ነው እኔ እናንተን ትዬ በአውሮፕላን የሚሄደው ብሎ በምን እንደመጣ ታስታውሳለህ? ሆቴል ተይዞለት ወገኖቼ እዛ ወድቀው የሚተኙት ሌላ ቦታ ነው ብሎ ሶፋ ላይ እንደተኛ ብዙ ነገር ታውቃለህ። እስክንድር ለአንተ ምን እንደሆነ አውቃለሁ። እስክንድር በዚህ ሰዓት ላይ ትላንትና ያየነው ፎቶ ለእኛ ያማል። የምትሸነፍ ልጅ እንዳልሆን ካውቃለሁ። ጠንካራ ልጅ ነው። በማንም መጤ በቹቹ በሚባሉ በሌሎች ኃይል አንተ እንደማትሸነፍ አውቃለሁ። ነገር ግን ይህንን ሁሉ ሌሊት ዝም ብዬ ስመለከት እዚህ ውስጥ ለአንተ ክብር ያለው ሰው የአማራን ትግል ወደፊት የሚሄድ የሚፈልግ ሁሉ እንድትቀጥል እንድትሄድ የወሰንከው ውሳኔ ልክ እንዳልሆነ የሚያሳይ ነገር ነው። ይገባኛል። ደክሞ ሊሆን ይችላል። የሚኖሩ ነገሮች አሉ። ፈርዘር ጥግ ድረስ የሚመጡ ነገሮች አሉ። እናውቃለን። እዚህም ብዙ ስሞች ሲሰጡ እንደነበረ ታውቃለህ። ከድሮ ጀምሮ ትግላችን ምን ደረጃ እንደነበረ ታውቃለህ። ዛሬ እንደዚህ ሆኖ የአማራ ብሔርተኝነት ስናይ እንደሰታለን። ይህ ብሔርተኝነት ደግሞ ጥግ ድረስ ለማድረስ ይህ ኃላፊነት አሁን ስለሺ የተናገራቸው በእውነቱ በጣም ያማሉ። ለእኔ ዝም ብዬ ሳዳምጠው ትላንትና እርግጠኛ ሆኜ ልንገርህ፣ አሁን ልተወው ብትለው አንድ ሳምንት አትቀበጥም ስለማውቅህ ማለት ነው። ማንም ሰው ከአማራ ትግል ልውጣ ብሎ ቢቀመጥ ቤቱ አይቀመጥም። ይሄ 100% እርግጠኛ ሆኜ ነው የምናገረው። ቅድም የጠቀሳቸው ጀግኖች አባቶቻችን መስዋዕትነት እየከፈሉ እነ ዋዋን ስናስባቸው የኛ መድከም የኛ እዚህ ቁጭ ብሎ ሰዓት ቁጭ ብሎ እዚህ ጋር እንትን ዲስከስ ማድረግ እነሱ የከፈሉልንን መስዋዕትነት በምንም ያህል ሊመጣጠንም ሊስተካከልም አይችልም። እኛ ምንም አላደረግም። ስለዚህ ዩሪዬ እኔ ብዙም አላወራም። የምትወደው እስክንድር አለ። እስክንድር ምን እየከፈለ እንደሆነ ታውቃለህ። እስክንድር ብዙ ነገር ተብሏል። እስክንድር እብድ ነው ተብሏል። እስክንድር ብዙ ነገር የተባለ ልጅ ነው። ነገር ግን ያ እብድ ነው የተባለው ያ ብዙ ስም የተሰጠው እስኬ ዛሬ ምን ደረጃ ላይ እንዳለ የአማራን ትግል አንድ ደረጃ ከፍ እንዳደረገው እየታየ ያለበት ጉዳይ ነው። ስለዚህ እኛ ማየት ያለብን እዚህ ቲክቶክ ላይ ወጥቶ ዝም ብሎ እንደ ቁራ ስለጮኸ ያ ታጋይ ነው ተብሎ አይታሰብም። በእነዚህ በወረዱ እኔ መናገር እንደዚህ ዝቃጮኝ መናገር አልፈልግም። ቹቹ ሚስቱ ምን እንደሆነች አጣሩ። ምን እንደሆነች የሌላ ብሔር ተከታይ ነች፣ ብሔር ነች። ፎቶዋንም ማምጣት ይቻላል። ግን እዛ ደረጃ መውረድ ስለማንፈልግ እንውረድ ከተባለ እንወርዳለን። ግን በዛ ደረጃ አይደለም። አንድ ማህበራዊ ሚዲያ ላይ ስለ ጾታ የሚያወራ እድሜዋን ጠብቃ ማታወራ ሰው አንተን ስለተናገረች ወይም አንድ ሰው የሚናገር ሰው ያንተን ትግል ሊያቆሽሸው ወይም ሊመልሰው የሚችል አይደለም። ዛሬ እንዴት እንደተሸነፍ ገርሞኛል። የወንድሞቼ የሰጡህን ምክር እታች ቁጭ ብለው የሚጽፉትን ወንድሞችህን አክብር። ማክበር ደግሞ ትልቅ ነገር ነው። ሰው እንደምታከብር አውቃለሁ። ለሰው ሪስፔክት እንደምትሰጥ አውቃለሁ። በጣም ታጋይ፣ በጣም ላመንክበት መስዋዕትነት የምከፍል ልጅ እንደሆንክ እንተዋወቃለን። ያውም በስራ በወሬ ሳይሆን በስራ። ስለዚህ እዚህ ታች ያሉ ወንድሞችህን እህቶችህን ሄኖክም ነግሮሃል፣ ስለሺም ብዙ ብሏል። እነዚህ ወንድሞች ለአንተ ለአማራ ትግል ትጠቅማለህ፣ ታስፈልጋለህ ብሎ ነው። ብዙዎች መሪ ሊሆኑ የሚችሉ ሰዎች አንገታቸውን ደፍተው እንደሄዱ ታውቃለህ። ዩሪዬ ለኤርሚያስ ለገሰም ያልተመለስክ ልጅ ነው፣ ብዙ ታሪክ ስለምንተዋወቅ። ስለዚህ ዩሪዬ
ምንም አትበል፣ ግዴታ የህዝብ ድምፅ የማክበር ግዴታ አለብህ። ታጋይ ደግሞ የህዝብ ድምፅ፣ አንተ የህዝብ ነህ። በቃ ከዚህ በኋላ የዩሪ አይደለህ። ይሄንን በረብ ማመን አለብህ። ብዙ ሰው ተከታይ አለ፣ ብዙ ሰው ነው የምታወያየው። 1000 ሰው ነው ቤት ገብቶ እየተወያየ ያለው። ስለዚህ አንተ ወደድክም ጠላህም የህዝብ ነህ፣ የአማራ ልጅ ነህ። የአማራ ልጅ በዚህ ገብተህ ተዋጋልኝ ካለ መዋጋት ግዴታ አለብህ። ይሄ እንደዚህ ይሆናል ምናምን አይሰራም። ያለበለዚያማ የማታምንበትን ትግል ነው እስከዛሬ 9 ዓመት ሙሉ መስዋዕትነት የከፈልክበት። ስለዚህ የህዝብ ልጅ እስከሆንክ ድረስ ህዝብ የሚልህን ስማ ነው የምለው። በጣም ይቅርታ ብዙ አወራሁኝ። አመሰግናለሁ። ሚዩት ሆነክ ይሆን ዩሪ? ዩሪ ይሰማል? እሰማለሁ። ሚዩት ሆነክ እንደ ኦኬ ኦኬ። ሁሉም እሺ፣ ቴንኪው በጣም ብያለሁ። ከዚህ በኋላ ከታች ብዙ ሰው ላላስገባ እችላለሁ። ሁለት ደቂቃ ተኩል አድርጉትና እኔ ጋር ኦልሬዲ ሌሊት ከኩለ ሌሊት አልፏል፣ 1 ሰዓት ሆኗል። እና አርብ ዕለት እንዳልኳችሁ የሆነ አንድ የራሳችን ቤት የማጽዳት ዝግጅት ይኖረናል። ከዛ በተረፈ የምንፈልገው ምንድን ነው? ነገ ከእንቅልፋችን ስንነቃ ፕላትፎርሙ ላይ ለውጥ ማየት አይደል? እንደ አማራ ለነ ስለሺ ለነ ሄኖክ ለሌላው የሚመች አይነት ፕላትፎርም አማራው የሚፈልገውን የሚያውቅበት አይነት ነገር እንዲሆን እንድናተርፍበት ነው የዚህ ፕሮግራም አማራ እንጂ የአማራ ማህፀን ለምለም ነው እና የሰው ችግር አጋጥሞንም አያውቅም። ምናልባት መጨረሻ ላይ ጠቀልላለሁ። ወደ 2 ደቂቃ ተኩል እየወሰዳችሁ ጠቅልላችሁ መጨረሻ ላይ አንዲት መጠቅለያ አድርጌ ልዝጋ። አም ሶሪ ከታች ያላስገባኋችሁ ሰዎች ብዙ ሰዎች አላችሁ። ቀጥል በይ። እሺ አመሰግናለሁ። አይ እኔ አጭር ነገር ነው የምናገር፣ ትንሽ ጉሮሮዬም ስላመመኝ። ዩሪ በመጀመሪያ በጣም አድናቂ ነኝ። ቤት ስገባም የመጀመሪያ ጊዜ ነው የገባሁበት። ምክንያትም አንደኛ አንተ ጋር ብዙ ነገር ሳገኝ ስለቆየሁ አዲስ በሆንም ለዚህ ፕላትፎርም ግን ለአማራ ትግል አሉ ከምላቸውና ስከታተላቸው ከማይሰለቹ ሰዎች መካከል አንዱ አንተ ስለሆንክ ያን አክብሮቴን ለመግለጽ ነው። ስለሽም በተመሳሳይ ለአማራ ትግል በከፈልከው ዋጋ ከባድ ነው አውቃለሁ እና ክብር ይገባችኋል። ሌሎቻችሁም ሚኪዬም ቅድም ገብቼ ነበር፣ ያው ስራ ላይ ስለሆንኩ ነው። ሌሎቻችሁንም ሰላም ብያለሁ። በአጠቃላይ ግን ዩሪ አንተ ወደድክም ጠላህም መሪያችን ነህ። የአማራ ትግል ሳያሸንፍና የህልውና ትግላችን ዳር ላይ ሳይደርስ የትንም ያህል ፈተና ቢመጣብህ ፊትና ኋላ እንድትል ስለማልፈልግ ነው የገባሁት። ስራ ላይ ነኝ፣ ለዛ ነው የገባሁት እና ሰውን እንደምንወድ አውቀህ ለእኛም ክብር እንድትሰጥ እፈልጋለሁ። እውነት ለመናገር አንተን ሳዳምጥ በውል አይሰለቸኝም። ለዛም ነው ይህን ያህል የጠበኩት። ስለዚህ እያጸዳህ ዛሬ የጀመርከው ጥሩ ነው። አንደኛ የጎጠኝነት አስተሳሰብ አለ። በጥቅም የመተሳሰርና ተቧርኖ ግለሰብን የማጥቃት አስተሳሰብ አለ በአማራ ብሔርተኝነት። እኔ ያየሁት አንዳንዶቹ ስታገላቸው የነበሩት ዛሬ በአንተ ላይ ቤት ከፍተው የዘመቱ ናቸው። ትክክልም ነበርኩ ማለት ነው። እሱን ማጽዳት ይጠበቃል። እዚህ ያለ ነው ሁላችንም እዚህ ሁላችንም ግለሰቦችን መለየት አለብን። ማንነታቸውን ማወቅ አለብን። በትክክል የደም አማራነት አለባቸው፣ ፖለቲካዊ አማራ ናቸው ብለን ማወቅ ይጠይቃል። ስለዚህ እሱን ሁላችንም ብንሰራ ነገሩ ይቀላል የሚል ሀሳብ አለኝ። በአጠቃላይ ግን የአማራን ትግል እንዲመራው የምፈልገው በደም አማራዊ የሆነ ግለሰብ እንዲመራ እፈልጋለሁ። ያም ነው አሁን ብዙ ሰዎችን እያንጫጫ ያለው ሰሞኑን
ስለዚህ ከዚህ አንጻር እኔ አንዳንድ ግለሰቦች በጣም በአማራ ትግል ላይ ጄኖሳይድ እንዲፈጸም የሚገፋፉ ሀሳቦችን እየሰጡ ቆይተዋል። እነሱ ከአማራ ትግል መውጣት አለባቸው። ለምሳሌ ቹቹ ከ3 ቀን በፊት ምን አለበት ስላችሁ አጀንዳው ሌላ ነው። የአማራን ትግል ግን እንዴት መጥቶት እንደሄደ የአማራ ብሔርተኝነት ዩናዊ በሚል ኦሮሞን ወደ ማዳጋስካር፣ ጉራጌን ወደ ኬንያ ለመላክ የተዘጋጀ ነው ያለ። ቃል በቃል ነው የተናገረኝ። ይህ ሰውዬ ለአማራ ይታገላል እያልን ከራሳችን ከሸወርን እሱን የምንከተል ከሆነ ራሳችን ነው መመርመር ያለብን። የአማራ ልጆች እሱና መሰሎቹ ሌሎች ሚኪ ስታነሳቸው የነበሩ ግለሰቦች እኛ ከአማራ ትግል እንዲፈትፍቱ መፍቀድም የለብን፣ እንታገላቸዋለን። የእናንተ ሀሳብ የእኛ የአማሮች ሀሳብ እንደሆን መወሰድ አለበት። ከዚህ ውጭ እኔ አብን እንዴት እንደተበላ ማወቅ አለባችሁ። አብን የተበላው መከራ አይተን ተቋም ያደረግነው አማራ ናቸው ብለን ባስቀመጥናቸው ግለሰቦች በአንድነት ኃይል ነው ለብልጽግና የተሸጠው። እነ አንዳርጋቸው ጽጌ ነው የበሉት በመሪዎቻችን አማካኝነት። ስለዚህ አንድነት የሚያራምዱ የአማራ ትግል እንዲገቡ መፍቀድ የለብንም። ከእነሱ ጋር መስመር አለን። በመስመራቸው እነሱ የራሳቸውን ትግል ያካሄዱ። የአማራን ትግል በፖዘቲቭሊ መደገፍ ከፈለጉ መደገፍ ይችላሉ። ገብተው ግን እንዲፈተፍቱ አንፈቅድም። እሱን ጥሩ የገለጽከው ነው። እሱን መታገል አለብን። እኔ ከዚህ ከጎጠኝነት የሚያራምዱ ልጆች ጋር ከዛ ጋር ያለውን እኔ እሱን መታገል አለብን። በየአካባቢ ያሉ ከዛ እንዲወጡ እናንተ ናችሁ አቅጣጫ መስጠት ያለባችሁ። ስለዚህ እሱን አጠንክረን እንሄድበታለን። በአጠቃላይ በአማራ ተቋማት በታዋቂ አንቂ ግለሰቦች በአማራ ግለሰቦች የሚዘምቱ የአማራ ብሔርተኞች ካያችሁ እነሱ ጤነኞች አሉ። በደንብ ተከታተሏቸው። ስራቸው የአማራ ተቋማትን የአማራ ግለሰቦችን አጀንዳ ያርገው ቤት ከፍተው የሚወያዩ ከሆነ እነዚህ ለአማራ እየሰሩ አይደሉም። እንደዛ ከሆነ ተልኳቸው ሌላ ነው ወይ የመንግስትን ተልኮ ለመፈጸም ነው ወይ እነዚህ ጸረ አማሮች ናቸውና እነሱን የሚያደርጉ ሰዎች ቤት ገፍተን አብረን እንድንወያይም እድል መፍቀድ የለብንም። በአጭሩ አንተ ልለምን ነው የገባው። ስለዚህ አከብርሃለሁ ወንድም አለም። ስለዚህ የአማራን ትግል በበላይነት እያስተባበርክ በእውቀትም በፖለቲካም በልምድም የተሻልክ ስለሆንክ እንዲያው ጊዜህን ወስደህ አስበህበት እንድትመራን ለመለመን ነው። አመሰግናለሁ ወንድሞች። ቴንኪው። እሺ በጣም ነው የማመሰግነው ለምትሰጡኝ ሀምብል አስተያየት። አሁን በቃ ከዚህ በኋላ ሰው ስለማላስገባ ምናልባት ዓርብ ዕለት ሞር እንቀጥላለን። ግን አዲስ የመጣችሁትን ሰዎች እድል እሰጥና ወደ 2 ደቂቃ ተኩል አድርጉት ከቻላችሁ። እኔን መሸኘት ይችላል። ዩሪ እሺ ማንን ላስቀድም? ቴምር ቀድምሻለሁ ብራዘር። እኔ ልበል? እሺ ሳንጆ ቀጥል። ኦኬ ቴንክ ዩ ዩሪ። ያ ለመጀመሪያ ጊዜ ነው ቤት የገባሁት፣ ግን በጣም አድማጭ ነኝ። መናገር የምፈልገው ዩሪ እችን 2 ቀን እንደውም በጣም እኔ እንደ አንድ የአዲስ አበባ ተወላጅ አማራ የምናገረው ትክክለኛው አማራ እና ጭምብላሙ አማራ የተለየበት ነው ብዬ ነው የማስበው። እና በሌላ መልኩ ደግሞ መናገር የምፈልገው ለእኛ እንደ አንድ አማራ ቀንደኛ ጠላታችን ከኦሮሞ እኔ እንደ አንድ ሳንጃው ነው የምናገረው ከኦሮሞ ብሔርተኛው እና ከትግራዊ ብሔርተኛ በላይ የኢትዮጵያኒስቱ ኃይል ነው ቀንደኛ የአማራ ሕዝብ ጠላት። ምክንያቱም ገና ስልጣን ላይ ሳይወጣ የፋኖ ትግልን አይተውት አሁን አካሄዱን አይተውት
የአማራ ብሔርተኝነት ብቻ አሳስቧቸው ከሚገደለው አማራ በላይ ከሚጨፈጨፈው አማራ በላይ የኦሮሞ ብሔርተኝነትን አይናገሩም፣ የትግሬ ብሔርተኝነትን አይናገሩም። ግን የአማራ ብሔርተኝነትን ለመስበር የሚንቀሳቀሱ ባይዘዌ ቹቹ ብቻ ሳይሆን ብዙዎቹ ተነስተዋል። በሚዲያ እያንዳንዱን እየገባው እያየው ነው። እና ለእኔ እንደ አንድ አማራ ከትግራይ የእሱ አፍጦ ነው የመጣው የቲፒኤልኤፍ ቡድንና የኦሮሞ እንትን አፍጦ ነው በቃ ጠላሃለው ነፍጠኛ ምናምን እያለ እየገደለን ያለ። እነዚህ ግን ጭንብላሞቹ በኢትዮጵያኒስት ተከለው የአማራ ብሔርተኝነትን አከርካሪውን ለመምጣትና አማራ በኢትዮጵያ ሆነ ተዋጋ፣ ኢትዮጵያ ሆነ ስልጣንና ያለበለዚያ ሌላው ብሔር ብሔረሰብን ፈተን ድጋሚ እናስገድላለን የሚል የፕሮፓጋንዳ እንትን ናሬቲቭ እየፈጠሩ ያሉት እነዚህ ኢትዮጵያኒስቶች ኃይሎች ናቸው። እና ከዛ የተነሳ ነው ብዙውን ጊዜ እዚህ ሚዲያ ላይ የተለያየ እንትን እየተፈጠረ ያለው። እና ሌላ ደግሞ ዩሪ እንደ ወንድም ብራዘር የምነግር ነገር የአንተ አመለካከት ወደድክም ጠላህንም ብዙ የአማራ ህዝብ ላይ ገብቷል። የከተማ ልጆች እኔ አሁን በብሔርተኝነት 2 ዓመት ይሆናል። እኛ ያደግነው በዚህ በኢትዮጵያኒስት ኃይሎች አደንዝዘውን ይህ ግንቦት 7 ቅንጅት የሚል ብሔርተኝነት የፋራ ነው እያሉ በአብዛኛው አማራ ነኝ ብሎ እናቱን የምትታረደውን የሚገደለውን በማንነቱ ቤቱ የሚፈርስበትን እንዳይታገል በኢትዮጵያ ጭንብል አንቲ ኢትዮጵያዊ ነህ በማለት ኢትዮጵያኒስት ኃይሉ ዋጋ እንድንከፍል ያደረገን በአማራነታችን እንዳንደራጅ ያደረገን የኢትዮጵያኒስት ኃይሉ። ግን ከዚህ በኋላ የሚሸወድ አማራ የለም። እነግራለሁ ዩሪ ፕሮሚስ ነው የማደርግልህ። ብታምንም ባታምንም እንደውም ከክፍለ ሀገር ከተወለደው የአማራ ልጅ በላይ ከተማ ውስጥ ይሄ ዘረኝነት ምናምን ብሔርተኝነት የፋራ ነው የሚለው አክራሪ ብሔርተኛ ሆኗል። እኔ ይህንን በማረጋገጫ ግሩፕም ስላለን ቀንደኛ የአማራ ብሔርተኛ ሆኗል። በቃ በማንነቱ ነው ቤቱ እየፈረሰበት ያለ፣ በማንነቱ ነው መታወቂያ እየተከለከለ በተወለደበት እትብቱ በተቀበረበት ከተማ ላይ በማንም ሰገጤ በሰደፍ እየተመታ አረንጓዴ ቢጫ ቀይ ለበሽ ብለው አሮጊቷን ሳይቀር ሁላ በሰደፍ እየመቷት ያለው አማራ ስለሆነ የ7 ዓመት ሽማግሌ ተይዞ ካምፑስ ከተውታል፣ አስረውታል። አዲስ አበባ ላይ ወጣቱን እንዳለ ሰብስበው አማራ ስለሆኑ ብቻ ብዙ ስቃይ እያደረሱበት ነው። እና ይሄ ትግል ኦልሬዲ ወደዱም ጠሉም አማራ በብሔርተኝነት ወዶም ሳይሆን በግዱ ተነስቷል ከደረሰበት ጭፍጨፋ አንጻር ማለት ነው። አሁን አንዳንድ ነገሮች እያየው ያለውት ጭንብላቸው ተገለጠ ምለው ከአማራ ወንድሙ እኔ ባይዘዌ ሚኪ በጣም የተናገረውን ሰምቻለሁ። ወደ ሚኪ ስመጣ የተናገረው ቃል በቃል ትክክለኛ እኔ በጣም ከአይምሮ አውጥቶ የተናገረው ሌሎቹ እንደቀላል ላዩት ይችላል እንጂ ትክክለኛውን ነው ሰብሮ የተናገረው። ብርሃኑ ነጋ ኢንተርቪው ባደረገበት እኮ በዚህ መዓዛ መሐመድ ስጠይቀው እኮ ሰፋሪ አማራ እያለ እኮ ተናግሯል እኮ የትምህርት ቢሮ ኃላፊ በነበረበት ሰዓት ማለት ነው። በፊት ግን ኢትዮጵያኒስት የሚል አቀንቃኝና የአማራውን ሕዝብ ካስጨፈጨፉ አንዱ እሱ ነው። ግን አማራውን ሰፋሪ ብሎ ኦሮሞን እንደ ኔቲቭ አድርጎ አማራ ግን ብሔር የለም ከሚሉት እኮ እነ ብርሃኑ ነጋ እንዴት ነበር አማራውን ሲያስገድል ነበር። እና ቹቹ ማነው ሚኪ ነጥሎ በተናገረበት ሰዓት ላይ እኔ ቤቱ ገብቼ ሰምቻለሁ። የጉራጌ ህዝብን እንደ ህዝብ የተናገረበት አንድም ቪዲዮ አታመጡልኝ። እሱ ተናግሮ እሊቶቹን ብሎ በተናገረበት ሰዓት አንዳንዶቹ ገብተው እሱን ሲሟገቱ የነበሩ ጭንብላሞች እኔ እንዲያስገባኝም ፈልጌ ነበር። ያው በስሜት እየተናገረ ስለነበር አውርቶ ይጨርስ በማለት ነው ዝም ያልኩትኝ እንጂ አማራ ነኝ ብሎ እውነት ትክክለኛ አማራ የደም ማንነት አማራ ካለ አማራ በማንነቱ እየተገደለ እየተጨፈጨፈ አንድ የጉራጌ እሊት ተሰደበ ብለ ለጉራጌ ጠበቃ ቆመ ወንድምህን አሳልፈ ትሰጣለህ ወይ ነው የኔ ጥያቄ። አሁን በብዙ ቤት እያየውን ያለው አንዳንድ እንቅስቃሴ ጭንብላችሁ እየተገፈፈ ነው ያለው። ትክክለኛ የአማራ ሞት ቢያሳስብህ አማራ እኮ እየተገደለ ነው። እነዚህ ቢያንስ ዩሪ ተናግሮታል። የጥጋ ተሰደብኩኝ ብሎ ከ3 ቀን በፊት አንድ ቪዲዮ እያየው ነበር። አንድ ደሳለኝ የሚባል ያው የሀዲያ ተወላጅ ነው፣ ግን ከብልጽግና ጋር በጣም እያሸረገደ ፋኖን ጥንብርኩሱን አውጥቶ የሚሳደብ ከፍተኛ አማራ ጥላቻ ያለበት ከዛ እሱ የተሰጠውን አጀንዳ ተሸክሞ ኤርትራኖች ጋር ስለ ቀይ ባህር አውርቶ ሻቢያ ምናምን እያለ ቅርሻቱን ሲተፋ የኤርትራ ልጆች መልስ ሰጡት። ማንነቱን አወቁ እንደ ሀዲያ ብለው ጥንብርኩሱን አውስተው በጣም ተናደው ሰደቡት። ብታምኑም ባታምኑም ግን እሱ ወጥቶ ከዛ በኋላ እንደ ህዝብ ወጥተው ሀዲያ ተነካ ብለው እንግዲህ የብሔርተኝነት ተመልከቱ። አማራ ኢትዮጵያኒስት እያልክ ራስን አታጃጅ። እያንዳንዱ ማንነቱ ላይ ስመጣ ነብር ሆኖ ይመጣል። ሀዲያ ተሰደበ ብለው እንደ ህዝብ ተነስተው ሚዲያውን ሰራውጡት ነበር። እርግጠኛ ነኝ ዩሪም ተከራ። በዛ መካከል ግን በጣም የታዘብኳቸው የአማራ ልጅ ነኝ እያለ የአማራ መሞት ሳያገደው
ሀዲያ ለምን ተሰደበ ብሎ ለሀዲያ ቆሞ ከኤርትራኖች ጋር ሌላ ሰጣ ገባ ሲገባ ያየሁት እንስላለን። እውነት እኔ የምጠይቃችሁ የአማራ ብሔርተኛ ነን የምትሉ ሰዎች ከአማራ መገደል በላይ ስድብ የሆነ ብሔር ተሰደበ ብለህ ለዛ ብሔር ጥብቅና መቆም ማሸርገድ እውነት ትክክለኛ አማራ ናችሁ ወይ ማለት ነው? አማራ ከሆንክ እኮ ለሚታየው ለአማራ የቅንጦት እንትን የለውም። መሰደብ ለ30 ዓመት ተሰድቧል። ነፍጠኛ ወራሪ መጤ እየተባለ ተሰድቧል። ስለተሰደበ ነፍጥ አንስቶ የተነሳ አማራ የለም። ከዛ አልፈው ሆዱን እየቀደዱት በተወለደበት ከተማ አትኖርም እያሉት ዲሞግራፊ እንቀይራለን ሀገር አልባ እያደረጉት ስላለ ነው የተዋገው። ስለተሰደበ ቅር የሚለው አማራ የለም። በየደቂቃው ቅርሻታቸው ማንም ብሔርተኛ ተነስቶ አማራ ላይ ቅርሻቱን ተፍቶ ነው ወይ ታዋቂ የሚሆነው ወይ ኦኤም ላይ ወይ ኩሽ ሚዲያ ላይ አማራ ጠል ሚዲያ ላይ የሚቀርበው አማራ ላይ ቅርሻቱን ተፍቶ ነው። ተሰደብኩ ብሎ ግን ያዙ ይልቀቁኝ ብሎ ተደራጅቶ የሚመጣ አይደል። ሚኪ ከደረሰበት ካለበት እኔ ይገባኛል የሚኪ ስሜት። የአማራ ልጅ ተነስቶ እንኳን የሆነ እንትን ቢናገር ከደረሰበት ነው። 3000 እናቶች ናቸው በግሬደር ታፍሰው የተቀበሩ። በየቀኑ እየተገደለ ያለ ማህበረሰብ ነው። ስለዚህ የአማራን ፋኖን ትግል እመራለሁ ብለህ አማራ ሳትሆን አደረጃጀትን እየነቀፍክ ብዙ ነገር እያልክ ስትናገር አንድ ሚኪ ለሰጠ መልስ እንደ ግሩፕ ተደራጅተ ብሔራችንን አንቋሻሽ ከሰደብከን ብለህ እነሱ ሲናገሩ ግን አንተ አማራ ነኝ ብለህ ገና ለገና አማራ ሌላ ጠላት በበዛበት ምናምን አሁን ጦርነት ላይ እኮ ነው ያለነው። አንድ ሚኪ የተናገረውን ቃል ሸራርፈ ወስደ ህዝብን ተናገረ ብለህ ሌላ ፕሮፓጋንዳ ለመስራት አጉል ልወደድ ባይ። ትክክለኛ ግን የአማራ ብሔርተኛ እንዳልሆናችሁ እያሳያችሁን ያላችሁ። ብታምኑም ባታምኑም ከዛሬ ጀምሮ ማለት ነው በአማራ ብሔርተኝነት ላይ ገብተህ ፈትፍተህ መጨረሻ ላይ ግን ለሌላ እንትን እያል ወንድምን የምታስበላ ከሆነ ወንድሞቻችንን ከትግል አወጣለሁ የምትል ከሆነ ቀንደኛ ተቃዋሚ የምንሆነው እኛ ነን። እየነጠልን ያለ ነው። ማነው ትክክለኛ አማራ? ማነው ትክክለኛው አማራ ለአማራ እየታገለ ያለው? በሶሻል ሚዲያም በመሬት ላይ ያለው ኦኬ፣ መሬት ላይ ጥሩ እንቅስቃሴ እያደረጉ ነው። ዛሬ እንኳን የተሰራው ጀብድ አይደለም። እኔም መረጃው ስላለኝ ነው። ዩሪ ብራዘር እስክንድር ነጋ የኛ አይከናችን ነው። የከተማ ልጆች አማራ ነታችን እንድናውቅ አድርጎናል። ስንታሰር ስንገረፍ አናውቅም ነበረ። ታውቂያችን አማራ ስለነበረ ነው። አማራን በሲስተማቲካሊ ከበፊት ጀምሮ ሲያጠቁን እንደነበር ግን አሁን መጨረሻ ላይ ነው እየተረዳን የመጣ ነው። ስለዚህ ይሄን የተገፋ ትውልድ ይሄን እሳት ለብሶ እሳት ጎርሶ የመጣን ትውልድ ማንኛውም ኃይል ከዚህ በኋላ የሚያቆመው የለም። ተገሎብናል፣ ተጨፍጭፎብናል። ትግላችን ትግል ውስጥ እጅን ታጥቦ የመውጣት ያህል ነው። በጣም የመቆሸሽ አይነት ስሜት ይሰማል። ቲክቶክ ላይ ሰው የሚሰራውን ነገር ሲታይ ተተቸው ብሎ ጎራ አቧድኖ የሚሳደብ የአማራን ትግል የግለሰብ አድርጎ ራሱን ሰልፍ ሴንተርድ አድርጎ ለዘመናት ከራሱ ከወገኑ ጋር የሚጠዛጠዝ ግን ደግሞ መሬት ላይ ስንሄድ መሬት ላይ ያለው ትግል ግን እናት ልጇን የምታጣበት። እኛ ልጅ ያለው ልጁን እያሳደገ ነው፣ የሞቀ የቀዝቀዘ ምናምን እያበላ ይኖ ልብሳቸውን እየመረጠ ራሱ ቺል አድርጎ ምናምን ይኖ አንዳንዶቹ መዝናኛ ቦታ ሄደው ፑል ቤት ሄደው ጂም ሰውነታቸውን ጠብቀው ምናምን የሚያደርጉት ትግል ነው። መሬት ላይ ግን እድሜ ዘመን ሊያስለቅሰን የሚችል ቁስል ሊኖር ይችላል። በዚህ ትግል ውስጥ መሳተፍ እና መሳሳት፣ ማሾፍ፣ ህዝቡን የማይወክሉ አይነት ነገሮች ማድረግ በደም መታጠር ነው። ህሊና ላለው ሰው በጣም ከባድ ነው ይሄ ትግል። ደግሞ የምለው ነገር ይገባችኋል። ብዙዎቻችሁ የእውነት ሳቅ ከሳቃችሁ እንኳን ምን ያህል ጊዜያችሁ ነው? ጦርነቱ ከተጀመረ ለውጡ መጣ ከተባለ ጊዜ ጀምሮ አስቡት። የምትሰሙት ዜና ዛሬ አማራ ተጨፈጨፈ፣ እዛ ጋ አማራ ኮንሰንትሬሽን ካምፕ ገባ፣ እዚህ ጋር የአማራ ቤት ፈረሰ ምናምን። መሬት ላይ ራሱን ያስተዳድር የነበረን ሰው በአንድ ጀንበር ለማኝ አድርጎ የሚያድር ስርዓት። እኛ ግን ህይወት ቀጥሏል። ለሰዓት እንኳን ሳይበላ የምናየው የለም። አብዛኛው ወስቶ ቦርጩን ዘርግፎ ምናምን ነው የሚመጣው። ሌሎች ተነኩ። ሌላ የመንካት ፖለቲካ እንደሌለን ይታወቃል። እንደ አማራ ብሔርተኝነት ቅድስናና ልዕልናውን ጠብቆ የሚሄድ በኢትዮጵያ ፖለቲካ ውስጥ ፈልጎ ማግኘት በጣም ከባድ ነው። ነገር ግን የራስ ወገን ትልቅ ጥፋት ያጠፋ አስመስሎ ጄኖሳይድ ምናምን ጭራሽ የሰማሁት ዩሪ ጄኖሳይድ ምናምን። እኔ እኮ ባለፉት 2 ዓመታት በጣም ለጉራጌ ከመከራከሪ የተነሳ ሰዎች የብሔር ማንነቴን ጥያቄ ምልክት ውስጥ እስኪከቱት ድረስ ጉራጌ የተባልን ሰዎች በፖለቲካ ውስጥ ሚናቸው የማይታወቁ አቴንሽን ፈላጊዎች፣
ወይ ትዊተር ላይ የሆነ ነገር ሲሰሩ አይታዩ፣ ወይ በማህበራት ተደራጅተው ትርጉም ያለው ነገር ሲሰሩ አይታዩ። የአማራ ህዝብ እነዚህ ግለሰቦች መጡም ሄዱም ሊጎዳ የማይችሉ ግለሰቦች ብሔርተኝነቱ የሚያስፈልገውን ምላጭ እያዶለዶሙት ነው። ኮስታራ የሆነ ብሔርተኝነት ያስፈልጋል። ብሔርተኝነቱ መስዋዕትነት ከፍለው ሚዛን የሚያስጠብቅ ኃይል ያስፈልገዋል። ቅድስና የተሞላበት ብሔርተኝነት ገንብተህ ልትሄድ አትችልም። ሌላው ሰው አማሮች ተቆጡ ብሎ መልእክት ሊደርሰው ይገባል። ያለበለዚያ አማራን ጨፍጨፈው መጥቶ ያቅፋል። አፍህንም ከፍተህበት መጥቶ ያቅፋል። ዛሬ እኮ መከበር የጀመርነው ነፍጥ አንግበን እኮ መታገል ስለጀመርን ነው አይደል? አይ ቲንክ ይሄንን በደንብ ታውቃላችሁ። አሁን ምንድን ነው እያደረጉ ያሉት? ቁጡ ብሔርተኛነታችንን እያዶለዱሙ ለሌላው ታማኝነት ለማሳየት ሲሉ መስዋዕትነት። እኔ ሚኪ ሌላ ሰው ተናገረ አይደለም የምለው። ሚኪ አንዳንዴ የሚሰራቸው ፋውሎች እንኳን ካሉ በሆኑ መድረኮች ነው አርመናቸው የምናልፈው በግርድፉ። ከሚኪ ጋር እንኳን ተጻጽፈን አናውቅም። ሌላም ሰው ለዚህ ፕላትፎርም ላይ ሚኪ ብቻ አይደለም። እውነቱን እንነጋገር ከተባለ በደንብ ተከታይ ያላቸው ሰዎች ማህበረሰብን፣ ሃይማኖትን ሲፈልጉ አማራ ሆኖ የሚጠርጉ ሰዎች አሉ እኮ። ለምን ለነዛ ሰዎች ይቅርታ አልተወጣም? ለምንድን ነው ለሚኪ እንደዛ የሆነው? የተለየ መስፈርት አለን ለአማራነት? ማሸነፍ የምንችለውን ብቻ ነው የምንቀጠቅጠው ውግንናችንን ለማሳየት? እኔ እንኳን ሚኪን ያንን ግለሰብ ራሱ በሚገባ ተችቸው አላውቅም። ለምንድን ነው የማልተቸው? የአማራ ብሔርተኝነት እንደ ሁሉም አይነት ብሔርተኝነት ነው። ይቆጣል፣ ያለቅሳል፣ ይሳደባል። የምትሰጠውን አይነት ይከፍልሃል። የእኛ ስራ ሚዛን ማስጠበቅ ነው። አፈንግጦ ወጥቶ ሙሉ ለሙሉ የብሔርተኝነቱ መገለጫ እሱ እንዳይሆን ፖለቲካውን እንሰራዋለን። ብሔርተኝነት ውስጥ ግን እነዚህ ሰዎች ማንነታቸውን አዋርደው መስዋዕትነት ነው የከፈሉልን። ይሄ የሚገባው አንዳንዱ ከ5 ዓመት በኋላ ነው። ከዛ ከ5 ዓመት በኋላ ይመጣና ሚኪ እኮ የሚባል ልጅ ነበር፣ ልክ ነበር ይልሃል። ኦኬ፣ ለምን በጊዜው አትነቃም? ብሔርተኝነቱ ፖለቲካ የሚሰራ ሳይድ አለው፣ የሚቆጣ ሳይድ አለው። እነ ጀዋር መሐመድ በኤሊት ዩኒቨርሲቲ ውስጥ የተማሩ ሰዎች ደንቆሮ ስለሆኑ አይደለም ላፍቶ ላይ ቆመው ወገባቸውን ይዘው ልክ እናስገባሃለን እያሉ የተወረገረጉት። ይሄ ንግግር ስለሚመጥናቸው አይደለም። ብሔርተኝነቱ የራሱ የሆኑ ንጣፎች፣ ማታገያዎች አሉ። ምንድን ነው ያለው? ግብግብም ከፈለክ እንሰጠዋለን፣ በሰላምም እንታገላለን። በቃ ብሔርተኝነት ባህሪው ይሄ ነው። ይሄን የማትቀበል ከሆነ የዜግነት ፖለቲካ ውስጥ ግባ። አሁን ግን በአማራ ብሔርተኝነት ስም እኛ ጋር የተለጠፉ ሰዎች ብሔርተኝነታችንን ከውስጥ እየገዘገዙ ሚኪ እንደዛ በማለቱ ጓደኛ ያጣል፣ የሌሎች ብሔር ሰዎች ይጠምዱታል። ኦኬ፣ ኮምፕሊትሊ ህይወቱ ነው መስዳፕ የሚሆነው ስለምናውቀው በአማራ ትግል ውስጥ ተሳትፈን ማለት ነው። ከዛ ብሶ የራስህ ወገን መተህ ደግሞ ሚዛን አስጠባቂ ብለህ አንተ እኮ ቅዱስ ነህ ምናምን ለመባል ጭራሽ እኛ ቤት ከፍተን ፓራራል ቤት ከፍተህ አማሮች ትልቅ ጄኖሳይድ ያወጁ አስመስለህ ደንቆሮ መሆንህን እኮ ዓለም ያውቃል። የአማራ ህዝብ ባንተ አይወከልም። ብትወክለው እኮ ትላንት ከትላንት ወዲያ ይነግርህ ነበር። ቲክቶክ ስትመጣ እስክስታ ስትመታበት ነው ያየነው። ለእኔ ለምገነባው ብሔርተኝነት አንዱን ሳይድ እየሰሩ ያሉልን ልጆች መስዋዕትነት ከፍለው አሉ። እነዚህ ልጆች ቀጥቅጦ ብሔርተኝነታችንን አዶልዱሞ ነገ አማራ በዚህ ትግል ባይሮን ነው ግን 4 ኪሎ እንኳን ቢደረስ አይ አማራው ወደኋላ ይግባና ሙስጠፌ ይምራኝ ምናምን የሚሉ ኃይሎች ከኛ ውስጥ እየወጡ ትግላችን እየተጠለፈ ነው። ስለዚህ ይሄን ሁሉ ያብራራውላችሁ ለምንድን ነው? ሰው ተናገረ ብዬ ይሄ ከአቅም በታች የሆኑ ሰዎች፣ ፖለቲካ 2 ደቂቃ መተንተን የማይችሉ ሰዎች፣ ህዝቡን በክብሩ ሊወክሉ የማይችሉ ሰዎች ተናገሩ ምናምን ብዬ አይደለም። ሊትራሊ በድሃው ህዝብ ላይ ግፍ እየሰራ ግፈኛ፣ በደም የምንታጠብ የህዝቡ ቁስል በትክክል ያልገባን የህዝቡ ቁስል የሚያስነባቸውን የብሔሩን ተወላጆችን ሌት ተቀን እየደበደብን ሞልቃቃ ትግል ውስጥ ያሉ እነከሌ ተሰደቡ፣ እንትና ከመድረክ ወረደ፣ ይሄ ጄኖሳይድ ነው ብሎ ዲፋይን የሚያደርግን አንድ ሞልቃቃ የሆኑ 3 ግለሰቦች ለዛውም ማህበረሰብ የማይወክሉ ግን ደግሞ ተከታይ ስላላቸው ሚዲያውን ማስጮህ የቻሉ ግለሰቦችን ለማሽሞንሞን የተሄደበት የፖለቲካ ሴራ
የአማራን ህዝብ ክብር አይመጥንም። ስለዚህ እጃቸውን በየቀኑ በደም ከሚታጠቡ ነጋዴዎች ጋር አብሮ በዚህኛው የታሪክ ጥፋት ተጠያቂ መሆን በጣም ያሳፍራል። ስለዚህ ለዛ ነው እጄን ታጥቤ መውጣት የፈለግኩት። ጀስ ስለተደጋገመ ነው። ይቅርታ ቴምር፣ አሁን መቀጠል ትችያለሽ። እሺ ሶሪ። እሺ